እቺኛዋን በደም ቁሚ ትፈራታለሽ። ድንግልናሽን በስንት ነው ያጣሽው? ድንግልናሽን በስንት ነው ያጣሽው ይላል። አሁን ብዙ ሪሰርች ስንሰራ ማለት ነው የውጭ ያሉት 13 14 ነው የሚሉት። ያንቺ እንግዲህ 20 ነው ያልሽው። 20 ስንት ክፍሎች በቃ ሞንቱ ለመናገር እኔ ነው ምን ተቻለው ከሆነም 12 ላይ ማለት ነው 12 አመትሽ ላይ ክላስ ላልሆነ ከሆነ በጣም አመሰግናለሁ። እርግጠኛ ናችሁ ግን? ቀጣዩ ደግሞ የሚሆነው ድንግልናችሁ በስንት ነው ያጣችሁት? አዎ በስንት ነው ያጣችሁት? አለ እኔ እናልመልስ ምን ነው ያሳፍራል? አያሳፍርም። ታዲያ ሁሉም ያገኘነው ልንገርሽ የምንጠይቀው ሰው በሙሉ ይመልስልናል። መመለስ አለባችሁ። መለስን እኮ እኔ አላጣነውም ማለት እኔ በኩልሽ አላጣሁትም ማለት በቃ ምን ስም ያበ እናንተ ብቻ የመጀመሪያችን ሁሉም እንዳየው ከሆነ እናንተ ብቻ የመጀመሪያችን በእውነት እናንተ የመጀመሪያችን በእውነት ሁሉም መልሷል። እናንተ ነው ማከበራችሁት እንዴ በጣም አፍሽ እሺ በቃ ለምን ፈራሽ? ከከከ ሳትመልሽ አባትሽ እንዳየው ማይዙስ እነሱ ሎክ እናደርጋቸው። በ19 አመቴ አላጣሁት እኮ አላጣሁት። 19 ተይዟል አለ አስቲል ነው አለ እዛ የጥገን እዚህ ከጀርባስ አልኩት። የሚያንቀ በደም ቁሚ እንዳትወርቂ ድንገት ደንግጠሽ እኮ ለመቶ ይቻላል። ብዙ ሰው መቶ አይቻልም ምን አለው ቆይ የሚጨርስ ሶስተኛው በጣም በዚህ ምድር እየጠፋ ያለ ነገር ነው አይደል? ከዚህ ለምን የኔንም ነግርሻለሁ ያንቺንም ተነግኛለሽ። ድንግልናሽ በስንት ነው ያጣሽው? መመለስ አለብሽ። ለምን ተቁሽ ልንገርሽ፣ በጣም እየተመናመነ ያለ ነገር ስለሆነ አሁን ባዝናኝ መልክ ከነገርሽም በኋላ እኔ ነግሬሽ የሌሎቹን ደግሞ ነግርሻለሁ። የጠየቅናቸው ሰዎች በጣም ይገርምሻል። ምንድነው ጠይቀው? ድንግልናሽ በስንት ነው ያጣሽው? በምንድን ነው ያጣሽው? ድንግልናሽ በስንት ነው? በምን ያጣሽው? ማት ምን ያደርግልኝም ምን ያደርግልኛል? እኔ ፍሬት ባላላ የምሬን እኮ ነው። ዘጠኝ ዓመት ያጣሁት ሲሪየስ አያስቅም። በዘጠኝ ዓመቴ ነው የቤት የምትጠብቀኝ ሰራተኛ ናት። አልደፈረችኝም፣ ፍቃደኛ ነበርኩ። የሆነ ነገር ላጫወት ብላኝ ነው። እኔ አላወኩም። አንቺ ተናገሪ። አብዛኛው ሰው የሚለው አቬሬጅ ድንግልናሽ በስንት ነው ያጣሽው? የጠየቅኩሽ በጣም እየተመናመነ የተራቆተ ያለ ነገር ስለሆነ ብዙ ሰዎችን ጠይቀን በጣም የሚገርም መልስ አግኝተናል። የኔንም ነግሻለሁ፣ ያንቺም ትናገሪያለሽ። ይሄ ማፈር ምን እንዴት እንደነኳለም ደግይ በስንት እድሜ እንዳጣሽ ሞመንቱን ነው ጊዜውን ነው የምነግኝ። እድሜ ነው በ17 የመጀመሪያ 17 አሸንፈናል። አላገኘንም 17 ይሄን ገምጪ በ13 14 ለምን እንደዛሽ ወንድ ልጅ ስንተኛ ክፍል ሆኜ ማለት ነው? 13 ማለት እኮ ቃቃ ይጫወትኩ ማማት እኮ ነው። የኔ 9 ዓመት ነው አይደል? ነውስ በ9 ዓመት እንዴት በእኛ የቤት ሞግዚታችን እውነት አስገዳኛል። ፈቅጄ ነው ግን 9 ዓመት ተቻለው። አንቺ በ17 ሶስት ጥያቄዎች እንግዲህ እነዚህ ይመስላሉ። ወሰጂ ቴንክ ዩ። እና የመጨረሻው የሚሆነው ድንግልናሽን በስንት የሚያጣሽ ያለ 19 ጥሩ ነው። ቢያንስ እንኳን አልፈሻል 18 የኔ 9 ነው እንግዲህ ቴንክ ዩ ለሁሉም ነገር። ኦኬ
ኬፍ ባባይ ነግራለሁ። እሱን ቀጣይ ጥያቄ ደግሞ ይሄን መመለስ አለብህ ግዴታ ማለት ነው። ድንግልናህን በስንት እድሜ ነው ያጣው? እኔ በስንት እድሜ እንዴት በየትኛው እድሜ በቃ ስፔሲፊክ መናገር አለብህ። በዚህ ጊዜ መሰለኝ ነው አይደለም፣ በቃ ስፔሲፊክ መናገር አለብህ እና እንዴት እንደነበረ መናገር አለብህ። እንዴት እንደነበረ መናገር አለብህ። በቃ የነብስት አመቴ ነው። በ25 አመት በ25 አመት እኮ ተናገረ እኮ። እሺ በ25 አመት እንዴት እንዳጣው እንዴት ለምን ቆየ? ለምን በ25 እንዴት ሊሆን ቻለ? በትዳር ውስጥ ነው ስማር ማለት ነው። እኔ ከትምህርት መጀመሪያ ስማር እንደውም ሴቶች ጋር መቀመጥ አልወድም። ለምን? ያው የቤተሰብ ጉዳይ ሆኖ ያው ሲያሳድጉን ያኔ በቁጣ በተለያዩ ነገሮች ግን በደም አሁን ስታስተውለው ግን አሁን ያለበት ጄኔሬሽን ድንግል ነው የሚያጣው በ17 በ16 በ13ም አለ እኮ። ያ አንድ የተለየው በጥብቅ ቤተሰብ ውስጥ ስላደክ ነው ማለት ነው። እኔ በጥብቅ ቤተሰብ ውስጥ ስላደኩኝ ያንን የነሱን እይታ አይቼ እኔ ያኔ ኳስ ነበር ማባረረው። ያው ጥሩ አስተዳደግ ያደኩ ማለት ነው።